ሰላም ለእናንተ ይሁን ቅዱሳን። ነቢይ ዳኒ ነኝ። በተለመደው ጊዜ ዛሬ መጥቻለሁ። ዛሬም ደግሞ እግዚአብሔር ቃል ብርሃን አንድ እውነትን እንመለከታለን። በህይወታችን በዘመናችን የሚጠቅመን አንድ ቁልፍ ነገር እናያለን። ማካፈላችሁ ክፍል ያለው መዝሙር 31 ቁጥር 18 እና 20 ነው ማውራበት። 31 18 እና 20 ዳዊት ነው የሚናገረው። ምን ይላል? በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ድዳ ይሁኑ ይላል። ከዛ በኋላ ቁጥር 20 ላይ በፊት መጋረጃ ከሰው ክርክር ትጋርዳቸዋለህ፣ በድንኳንህም ከአንደበት ክርክር ትሸፍናቸዋለህ እያለ የሚያስገርም እውነትን ዳዊት ያስቀምጣል። በዚህ ምድር ላይ ከሰይፍና ከጦር በላይ ሰውን የሚጎዳው አንደበት ነው። ለዳዊት ትልቁ ቻሌንጅ ሰይፍና ጦር አልነበረም። አንደኛ ብርቱ ነበር። መጽሐፍ ይናገርለታል ስለ ዳዊት ጦረኛ እንደነበረ፣ እንደውም አርበኛ እንደነበር ይናገራል። ከአንበሳም ከድብም ጋር ታግሎ ብዙ ነገሮችን እንዳሸነፈ ታያላችሁ። ለዳዊት ፈታኝና ትልቁ ነገር ግን የሰው አንደበት ነው። ለዚህ ነው የሰው ልጆች ጥርሳቸው ጦርና ፍላጻ፣ አንደበታቸው የተሳለ ሾተል ነው ብሎ ዘምሯል። በአንደበት ቃል መድማት በጣም ከባድ ነው እና ዳዊት ምን አለ? የቅባቱን ዘመን የሰደቡትን ሰዎች እያስታወሰ በድፍረትና በመናቅ በትዕቢትና በጻድቅ ላይ የሚናገር የሽንገላ ከንፈር ድዳ ይሁን ብሎ ይጸልያል። የተለያየ ከንፈሮች እናያለን። የመጀመሪያው ከንፈር በድፍረት የሚናገሩ ናቸው። አንዳንዴ ቅባት ይዛችሁ ስትወጡ፣ ጸጋ ይዛችሁ ስትወጡ በድፍረት የሚናገሩባችሁ ሰዎች አሉ። በድፍረት መናገር ማለት የአንድን ሰው ማንነት፣ አገልግሎት ወይም ዋጋ አልባ ለማድረግ በመናቅ የሚናገር አንደበት ማለት ነው። ደፋር ተናጋሪዎች እንደዚህ አይነት ሰዎች ናቸው እና በድፍረት በአገልግሎታችሁ ላይ ይናገራሉ፣ በህይወታችሁ ላይ ይናገራሉ እና አሉ የተለያዩ ሰዎች። አንዴ እንደውም ዳዊት ከልጁ ከአቤሴሎም ሸሽቶ በሚሄድበት ጊዜ በድፍረት አንድ ሰው እንደተናገሩ ትመለከታላችሁ። ሳሚ የሚባል ሰው የሳኦል ወገን በዳዊት ላይ አዋራ እየበተነ አንተ የደም ሰው ዛሬ በቃ በመከራ ተይዘሃል፣ እግዚአብሔር መንግስትን ለልጅ ሰጥቷል፣ በሳኦል ላይ ያደረግከውን ነገር አይቶ እያለ ብርቱ እርግማ ይናገር ነበር። በዚህም ጊዜ እንደውም የዳዊት ጋር ሄጄ አንገቱን ልቁረጥ ሲል ተውት ነው ያለው። ከጉልበት የወጣ ልጄ በእኔ ላይ መነሳት ከጀመረ ይማ ተውት፣ ምናልባት እግዚአብሔር ይችን ቀን አይቶ ይራራልኛል ብሎ በድፍረት የተነገረበትን ንግግር እንዴት እንዳለፈ አይታችሁ ነበር። ለመታገል አልሄድም፣ በዝምታ አልፎታል። እና አንዳንዴ በላይፋችሁ ውስጥ በምታልፉበት የህይወት ጎዳና ውስጥ ደፋር ተናጋሪዎች አሉ። የእናንተን ማንነት ሳያውቁ በድፍረት እናንተን ለማሳነስ የሚናገሩ ሰዎች እንዳሉ መጽሐፍ ይናገራል። ያ ብቻ ደግሞ አይደለም፣ በመናቅ የሚናገሩ ደግሞ ሰዎች አሉ። በመናቅ ሲናገሯችሁ እነሱን ታላቅ አድርገው እናንተን አሳንሰው ቅባታችሁን አሳንሰው የስንፍና ንግግር በንቀት አይን የሚናገሩባችሁ ሰዎች አሉ። ሰዎች ይናቋችሁ እንጂ እግዚአብሔር ግን እናንተን አልናቃችሁ። ሰው በናቀ ጊዜ አንተ ግን ራስህን አክብር። ዛሬም ደፋር ተናጋሪዎች አሉ። በንቀት ምን የሚሉ አሉ? የሚናገሩ አሉ። እንደዚህ አይነት ሰዎች በስተዋል በምድር ላይ። በተለይ የሚናገሩባችሁ ኖርማል ሰው ከሆናችሁ አይናገሯችሁ። ቅባት ይዛችሁ ስትነሱ፣ ቪዥን ይዛችሁ ስትነሱ፣ መልካም ነገር ይዛችሁ ስትነሱ በድፍረት በመናቅ የሚናገሯችሁ ሰዎች ይነሳሉ። ያ ብቻ ደግሞ አይደለም። በትዕቢት ደግሞ በአሮጋንስ የሚባል በትዕቢት የሚናገሩ ደግሞ ሰዎች አሉ። በኩራት በትዕቢት ያንተን ቅባት የሚያሳንሱ እሱ ማን ነው የሚሉ ትዕቢተኛ ምኖች አሉ፣ ተናጋሪዎች አሉ። ለዚህ ነው ባይብል ምን ይላል? አንደበት እሳት ነው የፍጥረትን ሩጫ ይገታል እያለ ይናገራል። አያችሁ፣ ሩጫችሁ በአንደበታቸው እሳት እንዳይገታ እናንተ መንፈሳዊ መከላከያ ማበጀት አለባችሁ። ሁልጊዜ በህይወታችሁ ላይ የሚዘራውን የስንፍና ንግግር፣ በድፍረት የሚነገረው፣ በመናቅ የሚነገረው፣ በትዕቢት የሚነገረው፣ አንዳንድ ሰዎች ደግሞ ሸንጋይ ተናጋሪዎች ናቸው። በሽንገላ የሚነገርባችሁን የአንደበት ቃል ከህይወታችሁ ላይ ምን ማድረግ አለባችሁ? በየዕለቱ ማፍረስ አለባችሁ። ምክንያቱም እንቅፋት እንዳይሆንባችሁ። አይታችሁ ከሆነ አንዴ ኢየሱስ ጴጥሮስን እንደሚሞትና በሶስተኛ ቀን እንደሚነሳ ሲናገራቸው አይሁንብህ ብሎ ተናገረ። ልክ ሲናገረው በዛው ሰዓት ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ እግዚአብሔርን አታስብም ካለ በኋላ እንቅፋት ሆነህብኛልና እያለ ይናገራል። ንግግር እንቅፋት ይሆንባቸዋል። ስለዚህ ይሄንን በድፍረት የተነገረባችሁ በመናቅ የተነገረባችሁ ንግግር ምን ማድረግ አለባችሁ? ማፍረስ አለባችሁ። ስለዚህ ዳዊት በድፍረት በመናቅ በትዕቢት በጻድቅ ላይ በተቀባው ላይ የሚናገር ከንፈር ይሙቱ አላለም፣ ይጥፉ አላለም፣ ጸጥ ይበሉ ድዳ ይሁኑ ብሎ ጸለየ። ሁልጊዜ እንደዚህ አይነት ከንፈሮችን ጸጥ የማሰኘት ጸሎት ምን ማድረግ አለባችሁ? መጸለይ አለባችሁ። የአዲስ ኪዳን ዘመን ነው። ክፉን በክፉ አትመልሱ። ገባችሁ? ይሙቱ ይነቀሉ አትሉ ብትሉም አይሆንም። የሚመርቋችሁን የሚረግሟችሁ መርቁ ይላል።
ነገር ግን የሚረግሟችሁን ጸጥ ማሰኘት ደግሞ በጸሎት ትችላላችሁ። ክፉ አንደበትን ከሕይወታችሁ ላይ ማራቅ በጸሎት ትችላላችሁ። አሁን ዳዊት እንደዚህ ካለ በኋላ ከዚህ ነገር የምንከለልበትን ጥበብ ደግሞ በሁለት መንገድ ያስቀምጡታል። እንዴት ነው በድፍረት ከሚነገርብን፣ በመናቅ ከሚነገርብን፣ በሽንገላ ከሚነገርብን አንደበት የምንጠበቀው? ሁለት ነገሮችን አስቀምጧል። የመጀመሪያው በፊትህ መጋረጃ ከሰው ክርክር ትጋርዳቸዋለህ። the secret of your presence ብሎ ይናገራል። ይኸውላችሁ ሰዎች በድፍረት ሲናገሩባችሁ፣ ሰዎች በትዕቢት ሲናገሩባችሁ፣ ሰዎች በመናቅ ሲናገሩባችሁ እናንተ እግዚአብሔርን ፈልጉ። በእግዚአብሔር ፕሬዘንስ ውስጥ ተሰውሩ። የእግዚአብሔር የፊት መጋረጃ ከነሱ ንግግር ምን ያደርጋቸዋል? ይጋርዳቸዋል። ስለዚህ ዳዊት አለ በፊት መጋረጃ ከሰው ክርክር ትጋርዳቸዋለህ። እነሱ እኔ ላይ ይህን ሲናገሩ፣ እኔ ግን ፊቱን እፈልግ ነበር፣ እኔ ግን ቃሉን እፈልግ ነበር። በሌላም ስፍራ ላይ ሲናገር አለቆች ተሰብስበው አሙኛልና ባሪያ ግን ሕግህን ያሰላስል ነበር። አያችሁ፣ በማሰላሰል ውስጥ በእግዚአብሔር ፕሬዘንስ ውስጥ ተሰውሮ የእነሱን የአንደበት ቃል ምን አደረገ? በዚህ መንገድ አለፈ። ዛሬም በብዙ ትችት ውስጥ ያላችሁ፣ በብዙ መናቅ ውስጥ ያላችሁ፣ በብዙ በንግግር እየደማችሁ ያላችሁ ሰዎች እርግጠኛውን ልንገራችሁ፣ የእግዚአብሔርን ፊት ፈልጉ። እናንተ እግዚአብሔርን ፊት ስትፈልጉ እግዚአብሔር በፊቱ መጋረጃ ምን ያደርጋችኋል? ይጋርዳችኋል። ሁለተኛው በድንኳን ከአንደበት ክርክር ትሸፍናቸዋለህ እያለ ይናገራል። በእግዚአብሔር ድንኳን ውስጥ አምልኳል። በእግዚአብሔር ድንኳን ውስጥ ጸጋ አለ። በእግዚአብሔር ድንኳን ውስጥ የቅዱሳን ጸሎት አለ። በእንደዚህ አይነት ህብረት ራሳችሁን ከልላችሁ ምን ማለት ትችላላችሁ? ከእንደዚህ አይነት ስፒሪት መዳን ትችላላችሁ። ስለዚህ በድንኳኑ ውስጥ መሰወር፣ በአምልኮ ውስጥ መሰወር፣ በእግዚአብሔር ቃል ውስጥ መሰወር ከነዚህ ሰዎች ለማምለጥ ትልቅ ምክንያት ይሆናል። እንግዲህ ጨርሻ አስተቀልላችሁ እንደዚህ አይነት ተናጋሪዎችን እንዴት እናሸንፋቸው? ጸሎት ወሳኝ ነገር ነው። ከኛ ደግሞ የሚጠበቅ ነገር እንዳለ እናያለን። ዳዊት ምን ያደርግ ነበር? ለሚናገሩበት ተመልሶ ይናገር ነበር ወይስ ምን ነገር ያደርግ ነበር? ጸሎቱ እንዳለ ሆነ። ከእንደዚህ አይነት ሰዎች ለመዳን ዝምታን መምረጥ በጣም 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 ትልቅ መልስ ነው እና ይሄ the power of silence በጣም አስገራሚ ነገር ነው። ሰዎች ሲናገሩባችሁ መማለስ ክብራችሁን ያዋርዳል። እነሱ የነገሩባችሁንም እናንተ መልሳችሁ መናገር ክብራችሁን ያዋርዳል። ዝምታ ግን ትልቅ መልስ ነው። እናንተ ዝም ስትሉ እግዚአብሔር በዝምታችሁ ውስጥ ለነዛ ሰዎች ምን መስጠት ይጀምራል? መልስ መስጠት ይጀምራል። አይታችሁ ከሆነ መዝሙር 39 ላይ ከአንድ ጀምሮ ዳዊት እንዲህ እያለ ይናገራል። በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኞች በፊቴ በተቃወሙን ጊዜ በአንደበቴ ላይ ጠባቂ ያኖራለሁ አልኩ እያለ ይናገራል። ለበጎ እንኳን ዝም አልኩ፣ ከዝምታ የተነሳ እንደ ዲዳ ሆንኩ እያለ ይናገራል። ሉክ አንዳንዴ ለበጎም ዝም ማለት መልካም። እውነቱ አንተ ጋር ያለ፣ ችሎታው አንተ ጋር ያለ መመለስ እየቻልክ ለእነዚህ ሰዎች አለመመለስ ትልቅ በረከት ነው። ስለዚህ እንደዚህ በድፍረት የሚናገሩባችሁን፣ በመናቅ የሚናገሩባችሁን፣ በሽንገላ የሚናገሩባችሁን ሰዎች ድል የምታደርጉበት የመጀመሪያው መንገድ ደግሞ ከእናንተ የሚጠበቀው ዝምታ ነው። እናንተ ዝም ስትሉ ጌታ ስለ እናንተ መናገር ይጀምራል። ክርስቶስንም ስንመለከት አንደኛ ጴጥሮስ 2:23 ላይ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም እያለ ይናገራል። በጽድቅ ለሚፈርደው ራሱን አሳልፎ ምን አደረገ? ሰጠ እያለ ይናገራል። አያችሁ፣ በዝምታችሁ ውስጥ እግዚአብሔር ስራው ይሰራል። ንስርን ከሚቃወም ፍጥረት መካከል አንዱ ቁራ። ንስር እየበረረ እያለ ቁራ ይመጣና የንስር ጀርባ ላይ ያርፍና ምን ያደርጓል? በመንቁሩ ንስሩን መውጋት ይጀምራል። በዚህም ጊዜ ንስሩ ምንድነው የሚያደርገው ስትመለከቱ? ምን እንደሚያደርግ ስትመለከቱ ኃይል አለው፣ አቅም አለው፣ ጨምድዶ መግደል ይችላል። ለሱ ግን ኢነርጂውን አያባክንም። የሚያደርገው ነገር ወደ ላይ ነው ከፍታውን የሚጨምረው። ያም ይቆፍረዋል፣ እሱም ደግሞ ከፍታውን ወደ ላይ ይጨምራል። ወደ ላይ ከፍ እያለ በመጣ ቁጥር ንስሩ መተንፈስ እያቃተው ይመጣል። ከዛ በኋላ ኃይል አጥቶ ከላይ ወደ ታች ምን ያደርጋል? ይወርዳል። ንስሩ አልመታውም፣ አልሰደበውም፣ ምንም አላደረገው፣ ከፍታውን የጨመረው። ዛሬም እንደዚህ በሚናገሩባችሁ ሰዎች ፊት ለመማረስ ጊዜ አትውሰዱ። ከፍታችሁን ጨምሩ፣ በፊቱ ተሰወሩ፣ በዝምታችሁ ለእግዚአብሔር ተናገሩ። እግዚአብሔር ስለ እናንተ ምን ማድረግ ይጀምራል? መዋጋት ይጀምራል። ስለዚህ ዳዊት ምን አለ? በፊትህ መጋረጃ ከሰው ክርክር ትጋርዳችኋለህ፣ በድንኳን ከአንደበት ክርክር ትሸፍናችኋለህ። ቅባት ይዛችሁ ስትነሱ፣ መልካም ነገር ይዛችሁ ስትነሱ የማይነሳብህ ሰው የለም። አንድ የመጨረሻ ነገር ልንገራችሁና ልጨርስ። ዳዊት ጎልያድን ለመጣል ሲመጣ የራሱ የገዛ ወንድም ኤልያብ በዳዊት ላይ በቁጣ እንደተነሳ ትመለከታላችሁ። ኤልያብ
ዳዊት ሲቀባ ያውቃል። የእግዚአብሔር ቅባት በዳዊት ላይ ሲቀባ እንደነበረበት ያውቅ ነበር። እያወቀ ምን አለው? እነዛን ጥቂት በጎች በምድረ በዳ ለማን በትነህ መጣህ? ያን ብቻ ደግሞ አይደለም ያለው፣ እኔ ክፋትንና ኩራትን አውቃለሁ፣ ሰልፉን ለማየት መጥተሃል። ሉክ ዳዊት ለሶስቱም መልስ ነበር። እነዛን ጥቂት በጎች ለማን በተንክ ለሚለው ጥያቄ ለጠባቂ ማለት ይችላል። እኔ ክፋትህን አውቃለሁ፣ ሰልፉን ለማየት መጥተሃል ቢል እኔ ሰልፉን ለማየት አልመጣሁም፣ ለአንተ እህል ስንቅ አባቴ አዞኝ ይዤ የመጣሁት ማለት ይችላል። ደግሞ ክፉ አይደለሁም ቅባት ነው ያለብኝ ማለት ይችላል። ዳዊት ግን ይሄ ታላቅ ነገር አይደለም ብሎ ከሱ ወደ ሌላ ሰው ዘወር አይደለም ይላል። አየት በዝምታ አሸነፈ። ለበጎ እንኳን ምን አልኩ? ዝም አልኩ። አንዳንዴ ለበጎም ዝም ይባላል። የድል ሚስጥር ይሄ ነውና ለሚናገሩባችሁ ሁሉ መልስ አትስጡ፣ ኢነርጂያችሁን አታባክኑ። እናንተ እንደ ንስሩ ወደ እግዚአብሔር ፕሬዘንስ ገቡና ከፍታችሁን ጨምሩ። እግዚአብሔር ራሱ እናንተ መዋጋት ይጀምራል። እግዚአብሔር ዘመናችሁን ይባርክ። በብዙ ትችት ውስጥ፣ በብዙ መናቅ ውስጥ፣ በብዙ የአንደበት ንግግር የቆሰላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ፊቴን ፈልጉ፣ በእኔ ታመልጣላችሁ፣ የአንደበታቸው ኃይል በእናንተ ላይ እንዳይሰራ አቅም ጉልበት እሰጣችኋለሁ ብሎ በቃል ይናገረናል። እግዚአብሔር ዘመናችሁን ይባርክ፣ ህይወታችሁን ያለምልም። ሻሎም ተባረኩ። ሻሎም ቅዱሳን፣ ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።